መዋቅራዊ በደሉን በገጽታ ግንባታ ጋጋታ መደበቅ አይቻልም። ከአንድ ቀን በፊት ከመጅሊስ ተደውሎ አየር መንገዱ የኢትዮጵያ አየር መንገድ ኢትዮጵያ ኤርላይንስ የኢፍጣር ዝግጅት በስካይላይት ሆቴል አዘጋጅቷል፣ አንተም ተጠርተሃል፣ የጥሪ ካርድም ተልኳል ተባልኩ። ቀጥሎም ደዋዩ 1 ኪሎ ያጅዋ ተምር ተልኳል አሉኝ። ለደዋዩ ሰው እኛ ኢፍጣርም ሆነ ተምር አልተቸገርንም። የጠሩኝን ሰዎች የሙስሊም ሴቶችን መብት አክብሩ፣ ያኔ የኢፍጣር ጥሪያችሁ ትርጉም ይኖረዋል በላቸው አልኩኝ። የሙስሊም ሰራተኞችን መብት እንዲያከብሩ የቀረበላቸው አቤቱታ ምንም ምላሽ ሳይሰጡ በዝምታ አልፈው ኑና አፍጥሩ ማለት ለኔ አይዋጥልኝም አልኩት። ስልኩንም ዘጋው። ዛሬ ደግሞ በማርች 8 ቀን በሚከበረው የዓለም የሴቶች ቀንን አስመልክተው የኢትዮጵያ አየር መንገድና ከሴቶችና ማህበራዊ ጉዳዮች ሚኒስቴር ጋር ያከበሩትን ከስር የተያያዘውን ዜና አነበብኩ። የሙስሊም ሴቶች ሂጃብ ለብሰው ከትኬት ቢሮ እስከ አውሮፕላን አብራሪ በመዋቅር ጭምር የከለከለው አየር መንገድ የሴቶች መብት አክባሪ መስለው ጥቂት አብራሪ እንዲሆኑ የተፈቀደላቸው ሴቶች አውሮፕላን ለብቻቸው አበረሩ ብለው የገጽታ ግንባታ ለመስራት ስታትር አናደደኝ። በተደጋጋሚ ጊዜ አቤቱታ ቢቀርብለትም ፍቃደኛ ያልሆነው አየር መንገድ ሙስሊም ሴቶች ላይ እየደረሰ ያለውን በደል ይደብቅለት ይመስል የሴቶች መብት አክባሪ መስለው ለመታየት የሴቶችና ማህበራዊ ጉዳዮች ሚኒስቴርን ጋብዞና መስካሪ አድርገው በሴቶች ቀን እኔም አለው አለን። ቢያንስ እኔ እስከማውቀው ድረስ አየር መንገዱ ከዚህ በፊት በነበሩ የመጅሊስ አመራሮች በተደጋጋሚ ያውኑ የመጅሊስ አመራር ደግሞ ከ2 ዓመታት በፊት ጀምሮ በቃልም በጽሁፍም ተደጋጋሚ አቤቱታ ቀርቦለት ምላሽ ሳይሰጥ ቆይቷል። አቤቱታ ከቀረበለት ጊዜ በኋላ እንኳ በተደጋጋሚ ባወጣቸው የአዳዲስ ሰራተኞች ቅጥር ማስታወቂያ ላይ ጭምር መስፈርት በማድረግ ሂጃብ አድርጋችሁ መመዝገብም ሆነ መወዳደር አይቻልም በማለት በግልጽ ማስታወቂያ ያወጣው አየር መንገድ እርሱም የሴቶች መብት አክባሪ ሆኖ ገጽታ ለመገንባት ሲሞክር ያናድዳል። የሴቶችና ማህበራዊ ጉዳዮች ሚኒስቴር እውነተኛ የሴቶች መብት ጠበቃና ወኪል ከሆነ እንኳንስ ጉዳዩ ግልጽ ሆኖ ሳለ ቀርቶ በአካታችነትና ከሴቶች መብት አንጻር ራሱ የተቋሙን ሁኔታ ፈትሸው እንዴት በመላ የኢትዮጵያ አየር መንገድ አብራሪዎች፣ የቢሮ ሰራተኞችና የትኬት ቆራጭ ሰራተኞች መካከል ሂጃብ ያደረገች ብሎ ማሰብ መቻል ነበረበት። የኢትዮጵያ አየር መንገድም የኢትዮጵያ ሴቶችና ማህበራዊ ጉዳዮች ሚኒስቴር እንደ ስማቸው የኢትዮጵያን ሁሉ ባለቤት ወኪልና ኩራት መሆናቸውን የሚያስመሰክሩ በተግባር እንጂ በገጽታ ግንባታ አይደለም። መዋቅራዊ በደሉን በገጽታ ግንባታ ጋጋታ መደበቅ አይቻልም።